እንኳን ወደ ሚስጥር በሮቻችን በደህና መጣችሁ። በዛሬው ቪዲዮአችን ላይ እንግዲህ በሚፈልጉን ቦታ አለመገኘትን ይሆናል የምናየው። በመጀመሪያና በአንደኛ በራችን ላይ እንግዲህ የምናየው ሲፈልጉን መገኘት የሌለብን ቦታና ሲፈልጉን ልናገኛቸው የማይገቡንን ሰዎች ይሆናል አብረን የምናየው። ሰው ለሰው መድኃኒቱ ነው እንደሚባለው ሁሉ እንግዲህ በፍቅርም ይሁን በቤተሰባዊነት በጓደኝነት እንግዲህ አንዳንድ ሰዎች በህይወታችን ውስጥ ይኖራሉ። ታዲያ እነዚህ ሰዎች ሁሌ በሚፈልጉን ሰዓት እኛ ማስቀደም ያለብንን ነገር ትተን ፈጥነን ደራሽ ልንሆን እንችላለን። ታዲያ ሁሌ ለእነዚህ ሰዎች አማካሪና ደራሻቸው እንደሆነን አስበን ሁሌም ከዙሪያቸው አንጠፋም። ለነሱ ችግር ፈቺ ቋሚ ተሰላፊ ስንሆን ራሳችንን በእነዚህ ሰዎች ዘንድ እንደ ተፈላጊ አድርገን እንቆጥርና የኛን ነገር ትተን የነሱን ችግር ስንፈታ የኛ እያረረብን የነሱን ስናማስል እንኖራለን። ምክንያቱም እንደነዚህ አይነት ሰዎች በመጀመሪያ ወጥመዳቸው ውስጥ ሲያስገቡን እኛን እንደ ነገር ፈቺ የኛ ምክር እገዛ እንደሚፈልጉ ካለኛ ምንም ነገር ማድረግ እንደማይችሉ ምንም አይነት ነገር ግራ ቀኝ እንዳናስብ ራሳችንን ከፍ አድርገው በሚስጥራዊ መንገድ ያጠምዱናል። እናም ታዲያ እኛ ይህን የነሱን ብልጠት ባለመረዳት የያዝነውን ሳናስቀምጥ በጠሩን ቦታ ቀድመን እንገኛለን። ለነሱ ጉዳይ ሳይሆን ለኛ ጉዳይ እንደምንሄድ ሁሉ አንዳንዴ በቦታው ቀድመን ልንገኝም እንችላለን። እናም ታዲያ አንድ ቀን ሰው ነንና መቼም ሰው የምንፈልግበት ቦታ ላይ ውስጣችን የታመቀ ሰው የሚያስፈልገን ቀን ይኖርና ምናልባት ብተነፍስ ቢቀለን ብለን በአካልም ይሁን በመልእክት በስልክ ወደ እነዚህ ሰዎች እርዳታ ፍለጋ እናቀናለን። ታዲያ በዚህ ሰዓት ካላንተ ሰው የለኝም፣ ካላንተ ህይወት የለኝም፣ ጉዳይ የለኝም ያሉን ሰዎች በዚህ ሰዓት ላይ እኛ ከማናቀው ውጭ አይደለም ልናስበው የማንችለው አይነት ጉዳይ እንዳላቸውና እንደማይችሉ ተደጋጋሚ ይነግሩናል። እንደነዚህ አይነት ሰዎች ከ10% አንዱን ህይወታቸውን በብዥታ መልክ ነው የምናውቀው። እነሱ ደግሞ ሌላ 9% ጉዳያቸውን የሚያስፈቱት ሌላ ሰው አላቸው። ምክንያቱም እንደነዚህ አይነት ሰዎች የሰው ጊዜና ጭንቅላት በተለያየ አቅጣጫ እየሰረቁ የራሳቸውን ጊዜና አቅጣጫ የሚሞሉ ሰዎች አይነት ናቸው። ታዲያ እኛም ይህንን ነገር ባወቅን ሰዓት ፍጹም ሚስጥራዊ በሆነ ጥበብ ካጠገባቸው መሰወር መቻል አለብን። በቀጣይና በሁለተኛ በራችን ላይ እንግዲህ የምናየውና አጠገባቸው ዳግመኛ ልንገኝ የማያስፈልጉን ሰዎች እነማን ናቸው? ራሳቸውን ከፍ የሚያደርጉ ሰዎች፣ በወሬያቸው ሁሉ እኔ የሚያበዙ፣ ማውራት ፈልገን ስናወራ እኔ እንደዚህ፣ መብላት ፈልገን ይሄን ምግብ ስንል እኔ ይሄን ምግብ አልወደውም፣ ይሄ ቤት ካልን እኔ ይሄ ቤት አልወደውም። በአጠቃላይ ከኛ ተቃራኒ የሚሆኑ ሰዎችና ራሳቸውን እንዳዋቂ እኛን እንዳላዋቂ የሚቆጥሩን ሰዎች፣ እኛ ሳይሆን እኔ የሚያበዙብን ሰዎች መከተል ከጀመርን አንድ ቀን እኛ ራሳችንን እኔ ሳንል አንተ እያልን ስለ ራሳችን የውስጥ ፍላጎት ሳናቅ ስለነሱ ስናወራ እነሱ የሚፈልጉትን እንጂ የኛን ፍላጎት ሳናቅ ሳንኖር አኗኑረናቸው እናልፋለን ማለት ነው። ታዲያ ስንነቃ እኔ ብለን በፍጥነት ካጠገባቸው መሰወር መቻል አለብን። በመጨረሻና በሶስተኛ በራችን ላይ እንግዲህ የምናየው የዋሉልንን ሁለታ ሁሌ እየነገሩን በሁለታቸው ገመድ በረዥሙ አስረው ወይ እንዳንሄድ ወይ እንዳንቀመጥ ሁሌ አይምሯችንን ቶርች የሚያደርጉን ሰዎች። ለተቸገረ ያደረገ ለኔ አበደረ የሚለውን ቃሉን ረስተውት እነሱ ራሳቸውን እንደ ጻድቅ እየቆጠሩ እኛን እንደርኩስ እነሱ የሆነላቸው ነገር ሁሉ በመልካምነታቸውና በጽድቅናቸው ያገኙት እንደሆነ እነሱ ራሳቸውን ለሰው ደራሽ እንደሆኑ ሁሌ ከሚያስታውሱን ሰዎች ጋር ከዋልን እኛ በራሳችን ምንም አይነት ኮንፊደንስ እንዳይኖረንና አልፎ ተርፎ ችግራችንን እንደ ድክመታችን ቆጥረን ለውለታቸው ተገዢ ስንሆን እንኖራለን። እኛ ያለፈና የተዘጋ የችግር ፋይላችንን መቼም ቁስሉ እንዳይጠፋ እንዳይድን ያደርጉናል። እነሱ በአፋቸው አማኝ በእጃቸው ቸር እግራቸው እርጥብ እንደሆነ ሲነግሩን እኛ ደግሞ አፋችን እርኩስ እግራችን ደረቅ እንደሆነና እድላችን ጠማማ እንደሆነ እያሰብን የነገን የብርሃን ተስፋ እንዳናይ ከፈጣሪም እንድንጣላ የሚያደርጉን አይነት ሰዎች ናቸው። ነገር ግን ፈጣሪ በአምሳሉ የፈጠረውን ማንኛውንም ሰው የራሱ የሆነ መክሊትና ተስፋ አለው። ስለዚህ እኛ መቼም መልካም ውለታና ፍቅር ለሰጠን ሰው ቦክስ ተገቢ ባይሆንም ከዚህ ሁሉ ውለታቸውን ለፈጣሪ ብድሩን እንዲከፍል አድርገን ካጠገባቸው መሰወር መቻል አለብን። ቢያንስ ንጹህ ህሊና እናተርፋለን፣ ከኃጢአትም እንድናለን ማለት ነው። የዛን ሰዓት እልፍ ሲሉ እልፍ ይገኛል እንደሚሉት እኛም በራሳችን መንገድ ነገ የራሳችንን ብርሃን እናገኝ ይሆናል።
ሐሳቡን ከወደዳችሁትና አስተማሪ ነው ብላችሁ ካመናችሁበት ላይክና ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮአችን እስከምንገናኝ ከወዲሁ መልካሙን ሁሉ ተመኘውላችሁ። ቸር ያቆየን።